እሱ አውቶማቲካሊ ሊገባችሁ ይገባል የሚሉ አሉ። ይሄ ነገር እንዴት ታየዋለ? ትክክል ወይስ ትክክል አይደለም? እኔ የምንረዳበት ወይ እንግዲህ አሁን ለየት ይላል። አሁን እዚህ ጋር ምንድነው እየተናገርኩ ያለሁት ቋንቋ ሞር ይገልጸኛል ብዬ አስባለሁ። ቴዲ እንደማውቀው አማርኛ ተናጋሪ ነው። ለዛ ሊያደላ ይችላል አገላለጹ። አሁን አንድ ሌላ ቋንቋ ተናጋሪ በሌላ ቋንቋ እየነገረ እችን ፖይንት ብቻ ግን ሜንሽን ሲያደርግ በአማርኛው ቢነግረህ አማራዎቹ ሜክ ሹር እችን ነገር ያዙልኝ እያለ መልዕክት እያስተላለፈ ነው ብዬ ልረዳ እችላለሁ። ሆል ኮንሴፕቱ አማርኛ ነው፣ ዘፈኑ በአማርኛ እየተነገረ ነው። ይህ ሁሉ ነገር ያለ ባለበት ሁኔታ እችን ቃል ብዬ ልወስድ አልችልም። አገባህርለ እሱ እንዴት ሊገልጽልኝ ይችላል ብሎ በተረዳው ቃል ገለጸው ነው ብዬ እኔ የተረዳሁት። ግን አንድ ማይከር ነገር እኮ አለ። ስራዎች ሰርተዋል። ሚኒሊክ ላይ በትግረኛ ቢለው ሙሉውን እንደ ቅሬታ የህዝቡን አስተያየት ነው ማነሳለ። ምክንያቱም ወላይትኛ ላይ ከናስጌ ጋር ተባብረው የወሰደው ፓርት አለ። ከዚህ ቀደም ጥቁር ሰው ሚኒሊክ ላይ ኦሮምኛ ቃላት ከቷል። ሲዳምኛ ላይ እንደዚህ የምትት ነገር ነበረው። እዚህ ጋር ስለ ሀገር እየዘፈነ ከሆነ ቢያንስ የመጨረሻውን ፓርት ወይ በኦሮምኛ ወይ በትግረኛ ወይ በሆነ ቋንቋ ቢለው፣ በአማርኛ ብሎ መጥቶ መጨረሻውን ደግሞ በደንብ ይግረማችሁ ብሎ በአማራዎች ዘዬ ነው ያለው። ስለዚህ በዚህ ንግግሩ እነ ዘመነም እንደሚሉት የኢትዮጵያ እናት አማራ ሌሎች ልጆች ናቸው የሚለውን ይሄን አምናችሁ ተቀበሉ፣ በፈለጋችሁት ስሙ ለማለት ነው ይላሉ። አንተ ይህን ትገዛዋለህ ወይስ አልገዛውም? እኔ ይሄን ነገር አልገዛውም። የማልገዛበት ምክንያት የሚሆነው ታውቃለህ? አሁን ኢትዮጵያ ውስጥ ያለንበት ሁኔታ በጣም አስቸጋሪ ሆኗል። ቴዲ የሆነ ነገር ስትናገር ኦሮምኛ ቢጨምር ደስ ይላል። ኦሮምኛ ጨመረ ቢል የለም ለምን ያልጨመረኝም ቢል ባህት ነው። አሁን አንተ ባልከው መልኩ በኦሮምኛ ሊለው ይችላል። አየህ ኦሮ አማራ ይላል ደግሞ ወዲያው። አሁን እኮ ያለንበት ሁኔታ እንኳን አስቸጋሪ ሆነው ስንረዳው ክሊር ነው ወይ? አሁን ደግሞ በትግረኛ ቢጨምረው ነው እቺ እንደሆነ አይችልም ነገር ትባላለህ። አሁን ነገሮች አሁን በእነሱ ቦታ ሆነን ብናየው እስሃርድ ከሰው ጋር ኮሚኒኬት ለማድረግ አሁን ያለንበት ሁኔታ ግን እንደ ኢትዮጵያዊ መሆን ያለበት ምንድነው? ጥሩ ምንድነው? አሁን ለምሳሌ ለመንግስት ለምሳሌ እኔ ስቃወመው ተቃውሞም መልመድ አለበት። አሁን መንግስት ለምን ተቃውሞኛል? አሁን ምን ላለው መሰለህ ጥሩ የሰራሁት አይታየውም ወይ? ልክ ነው፣ ጥሩ የሰራችሁት አሪፍ ነው፣ ቅድም እንደገለጽኩት ማለት ነው። ግን ስንናገር ምን ሰራ ካልነው ኦፌንድ ነው የምታደርገው። ኢንስቴድ ኦፍ ምን ሰራ ከምትለው ቅድም አልኩት ወይ ኦኬ ልማቱ እንዲያቅፈኝ እኔም ከአካባቢ አታፈናቅለኝ እዛው ኤሪያ ላይ ሉ። ሌላው አርቲስት ቴዲ አፍሮ ባለፉት 7 ዓመታት ኢህአዴግን ተቃወመ። አሁን ደግሞ እኩያው የሚሆነውን ኢህአዴግን የብልጽግና ስርዓት አብይ አህመድን ተቃወመ። እሱ የሚደሰተው በአፄዎቹ ስርዓት ነው እንጂ በፍጹም ማንም ቢመጣ አይደሰትም። እንደውም አንዳንዶች እንደሚሉት እሱ ንግድ ላይ ነው የሚያተኩረው ይላሉ። በዚህ ሀሳብ ትስማማለህ? ይሄ ለንግድ ተብሎ የተሰራ የመጣውን ሁሉ የመቃወም አባዜ ነው ወይስ ትክክለኛ ያለንበት ሪያሊቲ ነው የሚገልጸው? እዚህ ጋር የራሴን አመለካከት ልንገርህና ፕሩፍ አደርግልሃለሁ። ቴዲ የንግድ ሰው አይመስለኝም። የንግድ ሰው ቢሆን በዚህ የጥበብ እውቀት ግጥምና ዜማ ከሰው የማይፈልግ በራሱ ስንት ነገር እየሰራ እያየ ነው። ዘፈኖቹ 10 ዓመት ባልፈጁ በየዓመቱ እየወጣ ብር በሸቀለባቸው ገባህ አባባሌ። ግን አንዳንዴ ለመወሰን የማይቸኩል ሰው ሲሆን ረጋ ይላል። የሆነ ነገር ከተናገርኩኝ እንኳ ኃላፊነቱ መውሰድ አለብኝ ብሎ የሚረዳ ሰው ብዬ ነው የማስበው። ለምሳሌ የሆነ ነገር ሊያደርግ ሲል ቸኩሎ አሁን የምናውቀው ነገር ነው። አንድ ነገር ሲመጣ ወዲያው እንደግፋለን። ኔክስት ዴይ ተቃዋሚ ሆነን እንደገና ባንዲራ ይዘን መውጣኛ ሆነን እሱ ላይ ግን የማየው አይተነው ዘፈኖቹ ጋፕ አላቸው፣ ረጅም ጊዜ ይወስዳሉ። ሁለተኛ አንድ ማደንግለት ነገር እናውቃለን እኮ ሁላችንም ከሀገር ውጭ ሆነን ወይም ውጭ እየኖርን ነው። አንዳንዱ ማቀደም ስትናገር እየሰማሁ ነበር። በቪዲዮ ለመታየት እንኳ እየፈራ በጣም ያለኝ ፖለቲካ ምናምን ነገር ይላል። አትሊስት ይሄ ኮንፍሮንት ያደረገው እዛው ሆኖ ነው። ኢህአዴግንም ኮንፍሮንት ቢያደርግ አሁን ብልጽግናንም ኮንፍሮንት ቢያደርግ የንጉሳውያንን ስርዓት ቢናፍቅም እዛው ሆኖ ነው። ይሄ ልጅ እሱ መናፍቁን እኛ መቃወም የለብንም። ሜቢ እሱ ምርጫ ሊሆን ይችላል። ገባህ አይደል አባባሌ? ግን ያንን ነገር እናንተም ናፍቁ ውደዱ ካለን ያ ሮንግ ነው። አብዛኛው ውደደው ነገር ነው የሚኖርበት። ሌላው የመጨረሻ ለአንተ እድል እሰጣለሁ፣ ሰመራይዝ ታደርጋለህ። ታይሚንጉ ትክክል አይደለም። ታይሚንጉ
ኢትዮጵያውያንን አንድ ከማድረግ ይልቅ የሚከፋፍል ነው። ለምሳሌ አሁን ድምፅ አስደምጣቸው ነበር፣ ተሰርቷል። ደና እየረገበ የመጣውን ይሄ በብሔር ስም የሚደረጉ ግጭቶችን የሚያቀጣጥልና ምናልባትም ለብዙ ኢትዮጵያውያን መጎዳት ምክንያት ሊሆን የሚችል ወቅቱን ያልጠበቀና ትንሽ ኃላፊነት የጎደለው ግጥም ነው ይላሉ አንዳንዶች። አንተ ምን ትላለህ? ለዚህ ይቅርታ እንደ ተቋሚ ሊወስድ ይችላል ሰው አይነው ነገር ያለው አሁን ሰዎች ጥግና ጥግ ይዘው ያሉበት ነው። ትልቁን ፕሮሞሽን የሰሩት ራሱ የብልጽግና ካድሬዎች ናቸው። ይሄን ነገር እንዲመጣ ያደረጉት አይተህ እንደሆነ ዘፈኑ አልወጣም፣ አልሰማንም፣ ምንም ነገር የታየ ነገር የለም። የተጻፉ የነበሩትን ነገሮች አይተሃል። በዚህ አጋጣሚ ሊነገር የምፈልገው ነብዩ ባየ መነን አብረን ተምረናል። በጣም አፍሬያለሁ ከመነን እንደዚህ አይነት ተማሪ በመውጣቱ። ቢኮዝ እኛ ሰዎች ነፃ ሆነው ሀሳባቸው በመግለጽ ሰዎች በነፃነት እንትን ሊሉ ምናምን ነገር የሆነ አንድ ባች ነበረ። እንዲህ አይነት ነገር ሆነ። ዛሬ ላይ የጻፈውን ጽሁፍ ሳይ ነብዩ ባየ ይህን ነገር ጻፈው ምናምን ብለህ ራስን ትጠይቃለህ። ገባህ አይደል? ከዛ በፊት ምን ተራገበ ነው። አሁን አየህ ፖለቲካው በጣም መጥፎ ነው። ካድሬዎቹ ስራቸውን ከበር የሚያደርጉት በብሔራቸው ነው። ልክ የብሔራቸው ሰው እንዳይጠይቃቸው ነካ እኮ እከሌ እያሉ ሁሌም የሆነ ነገር ይፈልጋሉ። ግን ዛሬ ኦሮሞ ውስጥ ያለ ሰው ውሃ እየተጠማ ነው። አማራ ውስጥ ያለ ሰው ውሃ እየተጠማ ነው። ትግራይ ውስጥ ያለ ሰው፣ ሁሉም ቦታ ያለ ሰው ውሃ እየተጠማ ነው። የጋራ የሆነን ውሃ ጥማችንን ሳይሆን የምንጠይቀው እነሱ እንዳይጠየቁም ይለዋል። ቀድሞ አያቸው ሁሌም እስኪ ነገሮችን እናዳምጥ። ካዳመጥን በኋላ ቢያወጡ ኖሮ ምንም አይመስለኝም። ዘፈኑ ሲያወጣ እነሱ ነገር ሲባል ነበረ። ከዛ አንግል ነው የተረዳሁት እኔ። ያ ባይሆን እኛ አፕላይ አያደርግም ነበረ። ሰውን እንደዛ እንዳስብ ያደረጉት ራሱ ፖለቲከኞች ናቸው። እሺ የመጨረሻው ሲሪየስ የሆነው ነገር ገዢውን ፓርቲ ምህረት በሌለሽ ቃላት የሚተች ግጥም ነው ይላሉ አንዳንዶች። አንዳንዶች ደግሞ ለገዢው ፓርቲ ወይም ደግሞ ለብልጽግና በዚህ ደረጃ ርኅራኄ የለሽ ቃላት ከተጠቀመ ተመሳሳዩንም ለታጣቂ ቡድኖች መጠቀም ነበረበት። ኦነግን፣ ፋኖን፣ ቲፒኤልኤፎችንም እረፉ ብሎ መናገር ነበረበት። ነገር ግን እነሱን ስማቸውን ሳይጠቅስ እነሱን ተው ሳይል እነሱን በዛው ደረጃ ህዝባችን ላይ ጉዳት እያደረሱ እያየ ቀጥታ ዱላውን ያሳረፈው አብይ አህመድ ላይ ነው የሚሉ ወገኖች አሉ። ምን ትላለህ? ከሷ ይሄ ምንም ሁሉም ሰው ሊገዛው የሚችል ሀሳብ ነው ብዬ ባስበው፣ እኔ አንድ ነገር በብር ብንወጋጋ ደስ ይለኛል። አሁን አንድም ሰው ሞት የለበትም። በጣም ረጅም ዓመት በጦርነት ያሳለፍን እና እነሱን የሚናገርበት ሙዚቃ ቢሰራ በጣም ደስታዬ ነው። ልክ ቅድም እንዳልኩ ማለት ነው ላስገድዱ አልችልም፣ ግን ቢሆን ደስ ይለኝ ነበረ። ልክ ያ ነገርም አፕላይ ቢያደርግ እነዛም ላይ ማለት ነው። ግን አሁን ይሄ ስለተሰራም ደግሞ ሌሎቹ መስራት የነበረባቸው አብይን እውነት ወዶት ከሆነ ብልጽግና እውነት ተመችቷቸው ከሆነ የብልጽግና ይሄ እኮ አይደለም፣ ከዚህ በላይ እንዳንሰራ ደግሞ እነዚህ ታጣቂ ኃይሎች በየቦታው እየመጡ ይህን ያደረጉብን የእኛን ኢሜጅ ለማጥፋት ይሄ የምንሰራውን ስራ ምናምን ነገር ብለህ የሚገልጽ መውጣት። የግድ እኮ ቴዲ መጠበቅ የለብንም። ለምን ብዙ ቴዲዎች አይኖሩንም? ይህ ጥያቄ ገባባባሌ። ለምን ብዙዎች እንደዚህ አይጽፉልንም? ብዙዎች ለምን የሚወጡት ዘፈን እንደዚህ ሊያነጋገረን አይገባም? እኔ እንደውም በዚህ በጣም መልካም የሆነ የመንፈስ ቅራት ብዙዎቹማ እንደምናየው ከሆነ እኔ ለምን ቴዲ ያልሆነም እሱን ተመርኩዘው ጀግናዬን በርታ አደነኩ አይ ቃላት አጣጣል እያሉ በእሱ ላይ ከመለጠፍ ውጭ በጣም መልካም የሆነ የመንፈስ ቅራት ብዙዎቹማ እንደምናየው ከሆነ እኔ ለምን ቴዲ ያልሆነም እሱን ተመርኩዘው ጀግናዬን በርታ አደነኩ አይ ቃላት አጣጣል እያሉ በእሱ ላይ ከመለጠፍ ውጭ ብዙ ቴዲዎች አይኖሩንም። ትክክል። ሌሎችም ደፍረው የራሳቸውን ሁኔታ ማስቀመጥ ነበረባቸው። ሌሎችም ደፍረው አይናቸው ልቦናቸው ያሳይ የፋኖን የሸኔን ሁሉ የሚያሳዩ ነበረ። አሁን ችግሩ ነው መሰለህ፣ አንተ ተናገርልኝ፣ ጥፋይ አንተ ታሰርልኝ፣ አንተ ተናገርልኝ፣ አንተ ሞትልኝ ሆነ። ግን እስቲ እኔ ለምንድነው የሱን ያህል ሊሰማኝ አልቻለው? እኔ ለምንድነው ለህዝብ የሚሆን ነገር መስፈን ያቃተኝ ብለው የሚሰሩ ሰዎች መምጣት አለባቸው። ኦኬ በመጨረሻ አንድ ደቂቃ ሰመሪ ሰጥና ከዛ በተረፈ አንድ ትንሽ እዚህ የተረዳሁት ነገር ምን መሰለህ፣ አሁንም የማየው ነገር ለምሳሌ ቀደመች መሀል ገቡና አስወጡን ከዳን የሚባለው እኔ የተረዳሁበትን ወይ ነገር ነው ፈልገው ሳጠቃልል ማለት ነው። ብዙ ጊዜ የተሆነ አዲስ አበባ የአዲስ አበባ ሰው መርዳት የአዲስ አበባ ፖለቲከኛ ስለ አዲስ አበባ ጮሆ ስለ አዲስ አበባ ተናግሮ አያውቅም። ከሌላ ቦታ ስለ አዲስ አበባ እኔ ነች የሚለው ከአዲስ አበባ ውጭ ያለ ሰው ነው። አዲስ አበባ እንዲሆነች የሚለው ከአዲስ አበባ ውጭ ያለ ሰው ነው። ሁሉ ነገር የሚደረገው ማለት ነው። ለምንድነው አዲስ አበባ ያለችው? አሁን ባህር ዳር እኮ የባህር ዳር ሰዎች ናቸው እየመራት ያለችው። መቀሌ የመቀሌ ሰው ነው።
አዳማን የአዳማ ሰው ነው፣ ሐዋሳን የሐዋሳ ሰው ነው። ለምንድነው አዲስ አበባ እንደዛ የምታደርጓት? ተወልደን አድገናል፣ ኖረንባታል። እኔ አሁን አንድ ነገር ተወልጄ ያደግኩት እናት አባቴ ብዙ ናቸው እንዴ የተወለድክበት ሀገር እያልክ የቆጠርክ እኔም አዲስ አበባ የተወለድኩባት ነች። ለምንድን ለእኔ እድሉ የሌለኝ የመኖር የመስራት በሰላም ማንም አይነካኝም ብዬ በነፃነት እንድኖርበት? የባህር ዳሩ ልጅ ባህር ዳር ላይ በነፃነት እንደሚኖረው የአዲስ አበባ ልጅ ለምንድን አዲስ አበባ ላይ በነፃነት የማይኖረው? ከዛ ግን የተረዳሁት። ከልብ አመሰግናለሁ። ቴዲ በጣም አመሰግናለሁ እድል ሰጠኝ። ሁሌም አድማጭ ነኝ። በዚሁ ቀጥል። እንግዲህ ኢትዮጵያችንን እግዚአብሔር ሰላም ያርግልን። አሜን አሜን አሜን። ቻው፣ ሰላም። ሙሉ ለሙሉ ሀሳቤን ወደ እናንተ አዞራለሁ። ክብራትና ክብራን እዚህ ታፕታፕ አድርጎ ኮፒሊንግ ሼር አድርጎ ነው። ቲክቶክ ላይ ያላችሁ እየጠበቃችሁኝ ነው፣ አስገባችኋለሁ። ለእናንተም አንድ 3 ሰው ብቻ ልቀበል። የተለያዩ ሀሳቦችን ነው። ኦኬ፣ ሌላ ደዋ ያለ ጤና ይስጥልኝ። አንድ 3 ሰው ብቻ ልቀበል። የተለያዩ ሀሳቦችን ነው። ኦኬ፣ ሌላ ደዋ ያለ። እሺ፣ ሄሎ፣ ጤና ይስጥልኝ። ይሰማል? እሺ፣ ሄሎ፣ ጤና ይስጥልኝ። ቆይ የመጡ አሉ። ይሰማል? ሄሎ፣ አሎ ቴዲ፣ እንዴት ነህ? እሺ ወንድሜ ያለው እግዚአብሔር ይመስገን። የቴዲ አፍሮን ዳስ ጣል ሰምተሃል? ይሰማል? ይሰማል ወንድሜ። እሺ፣ የቴዲ አፍሮን ዳስ ጣል ሰምተሃል? ሰምቻለሁ። ማን ነው ዳስ የሚጥለው? ድምፅ ትንሽ ከፍ አድርገው፣ አይሰማኝም። ትንሽ ድምፅ ለው ነው። ማን ነው ዳስ የሚጥለው? ዳስ የሚጥለው እንግዲህ ተቃዋሚው ነው መሰለኝ። ያው የሚቃወሙት መንግስትን ማውጋት የሚፈልጉ አጌንስት መንግስት የሆኑ ናቸው። እንግዲህ ዳስ የሚጥሉት ዳስ ጥለው የሚያለቅሱት እነሱ ሊሆኑ ይችላሉ። እንግዲህ ስለዚህ የተዘፈነው ሊሆን ይችላል፣ ድምፅ ጥራት ወያኔም ሊሆን ይችላል። ድምፁ ጥራት የለውም። ሌላ ናቸው እንግዲህ ዳስ የሚጥሉት ዳስ ጥለው የሚያለቅሱት እነሱ ሊሆኑ ይችላሉ። እንግዲህ ስለዚህ የተዘፈነው ሊሆን ይችላል። ድምፅ እግዚአብሔር ይመስገን። ይሰማል? ሄሎ፣ ጤና ይስጥልኝ። ሄሎ፣ እሺ፣ እዚህ ይሰማል?